አንዷ ከ20 ዓመት በኋላ ባሏ ፍች ጠየቀችው። የሚገርማችሁ ነገር የፈለገችውን ነገር ያሟላላታል። ማለትም ይሄ የቤት አስቤዛ ያሟላል። ቤታቸው በጣም ጽድት ያለ ነው። የሚኖሩት በጣም በቃ ተፈላሰው ነው። የፈለገችው በመኪና ነው የሚመጣላትኝ። የፈለገችው ነገር ይሳካላታል። ወርቅ ብር የፈለገችው ነገር ይደረግላታል። ነገር ግን ፍች ጠየቀች። ለምንድን ነው ፍች ጠየቀችው? የሚገርማችሁ ነገር ያመጣችው ነገር አብዛኛው ሰው የማያስተውለው አብዛኛው ባሎች የማያስተውሉት ነገር ግን የብዙ ሰው ህይወት ያመሰቃቀለ ነገር ነው። እና ምንድነው የመለሰችው? ለሌሎች ሰዎች የሚሰጠውን ፈገግታ ለኛ አይሰጠንም። ለሌሎች ሰዎች የሚሰጠውን መልካምነት ለኔ አይሰጠኝም። ለምሳሌ ከቤት ሲገባ ልክ ለምሳሌ ጀበሮት ታውቃላችሁ ሆነ በጣም በቃ ከኔ ውጭ ሌላ ሰው የለም የሚል ነገር ፈገግታ እንኳን አይታይበት። ሁሉ ጊዜ እንደተኳሳተረ ነው። መልካምነቱን አያሳያትም። አይስቅም፣ ፈገግ አይልም ምናምን ሁሌ በቃ እንደዛ ነው። ሲቀጥል ደግሞ ሲናገራት ደግሞ በጣም ያቆስላታል። የሚናገራት ሴትዮዋ ወፍራም ናትና አንዳንድ ጊዜ የሚናገረው እየቀለደ እንኳን የሚናገረው ንግግር ያቆስላታል። ምንድነው የሚላት መሰላችሁ? አንቺ እኮ ብታገኝ እኔንም ልጆችንም ትበይናለሽ ይላታል። አለ አይደለ? ወፍራም ስለሆነች ማለት ምንድነው ከመቀመጫሽ አትነሽም እንዴ? ምግብ አቀምሽም እንዴ? ምናምን እንደዚህ እያለ የሚሰብር ንግግርን ይናገራታል። የሆነ ምግብ ካልተሰራ ምናምን በልተሽ ጨርሰሽ ሆኖ አንቺ መቼም ካገኘሽ ሁሉንም ነው ትበይ ምናምን እንደዚህ አይነት ነገር ይናገራታል። በቃ ሁሌ የሚናገራት ንግግሩ ማለት ነው የሚያቆስል ንግግር ነው። እና ሁሌ አንድ ቀን እንኳን የሆነ ተመኘው ትላለች። ተመኘው አንድ ቀን እንኳን ጥሩ ንግግር ተናግሮኝ ምን ነው ባመሰገንኩት ብዬ እስከምመኝ ድረስ አቁስሎኛል። አዎ በጣም መልካም ሰው ነው። አዎ የሚፈልገውን ነገር ያሟላልኛል። ነገር ግን የቃሩንን ሀብት ኑሮትኝ ያንን ሁሉ እንኪ ቁልፉን ብሎ ቢሰጠኝ ራሱ ከሱ ጋር መኖር አልችልም። በጣም አቁስሎኛል አለች ማለት ነው። ምናልባትም በቀልድ እያላችሁ ሚስቶቻችሁን የምታዋጩ ከሌሎች ሴቶች ጋር እያወዳደራችሁ እነሱን ዝቅ የምታደርጉ ካላችሁ እነሱን ይሆናል አይደለ? እንደ ቀልድ ብላችሁ የሆነ የምትሳደቡ አለ አይደለ? እሱም እንደዛ ነው የሚያደርገው። ቀልድ መስሎት ሊሆን ይችላል። ይሰድባታል፣ ያንቋሽሻታል ይሆናል አይደለ? የሚናገራት ንግግር በቀልድ እያለ በጣም የሚያቆስል ንግግር ነው። እሷ ግን ያንን ነገር ታግሳ 20 ዓመት ሙሉ አስቡት። መጨረሻ ላይ ግን ፈነዳች። 20 ዓመት የኖረችውን ትዳሯን ግን በአንድ ቀን ይፈርሳል። ገብቷችኋል? ይሄ ነገር አንድ ቀን አይደለም የተጠራቀሙ 20 ዓመት ሙሉ አስቡት። ያን ሁሉ አጠራቅማ መጨረሻ ላይ ፍንድት ይላል ማለት ነውና ጥንቃቄ አድርጉ። طيب የምንናገረው ንግግር በነገራችን ላይ በሴትም ሊሆን ይችላል። ይሄ ሴትም ልትሆን ትችላለች። በሆነ ባልሆነው ሲበጋባ ሲወጣት የምትጠዘጥጂው ከሆነ በንግግርሽ የምታቆሲው ከሆነ ብዙ ነገራቶች ነው የሚበላሹት ማለት ነው። እንደዚህ ወንዶችም የምትጠዘጥዟት ከሆነ ወይም ደግሞ ፊት ማሰጧት በቃ አለ አይደል? ቆይ ፊት ውጭ ስንወጣ እኮ በቃ ፈገግ እንላለን፣ መልካም ሰዎች ነን ምናምን። ለምንድን ነው ከቤታችን ላሉ ሰዎች መልካም የማንሆነው? ለምንድን ነው መልካም ቃል መጠቀም የማንችለው? ከሌሎች የምንጠቀመው መልካም ቃል ለሌሎች ለምንድን ነው? ለቤተሰቦቻችን፣ ለሚስት፣ ለባል፣ ለልጆች ለምንድን ነው የማንጠቀመው? እንደሱ የሚገባቸው እነሱ ነበሩ እኮ ግን። እና ይሄንን ነገር ከልብ ብታስገቡት አሪፍ ነው። ቀላል ይመስላል ግን ቤት ያፈርሳል።